በዓለም ላይ በሚሊዮን የሚቆጠሩ ሰዎች ይጾማሉ። ነገር ግን ስንቶቹ ናቸው በእውነት የተለወጡት? ረመዳን ለሁሉም እኩል ይመጣል። ሰዓቱ እኩል ነው። ረሃቡም እኩል ነው። ጥማቱም እንደዛው እኩል ነው። ልዩነቱ ያለው ግን ልብ ውስጥ ነው። ዛሬ የምነግራችሁ ታሪክ የአህመድና የዘይነብን ታሪክ ነው። አንዱ ረመዳንን እንደ ሸክም ተሸክሞ ሲዞር፣ ሌላኛዋ ግን እንደ ክንፍ ተጠቅማ ወደ ሰማይ ስትበርበት እናያለን። የትኛው ማንነት ነው አንተን የሚወክለው? ታሪኩን እስከ መጨረሻው ተከታተልና በዚህ ቪዲዮ ተጠቃሚ እንደምትሆን እርግጠኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አህመድ ጧት ሲነሳ ፊቱ ላይ የሚታየው ድካም ነው። ሱሁር በልቶ ሲጨርስ እንደ ትልቅ ሥራ ቆጥሮት አሁን መተኛት አለብኝ ይላል። ለእሱ ረመዳን ማለት የሚወደውን ቡና የሚወደውን ቁርስና ምሳ የሚያጣበት የቅጣት ወር ይመስለዋል። ስራ ቦታ ይሄዳል። ፀሐዩ ሲበረታ ሆዱ ሲጦህ አህመድ ይለወጣል። አንድ ጓደኛው ቀለል ያለ ቀልድ ቢቀልድበት አህመድ የሚሰጠው ምላሽ ቁጣ ነው። አትድረስብኝ፣ ጾመኛ መሆኔን አታይም ይላል። አህመድ ሆዱ ተዘግቷል። ነገር ግን የመጥፎ ንግግር በር ተከፍቶለታል። በስራ ቦታው ሰዎችን ያማል። ስራውን በቅንነት ከመስራት ይልቅ ደክሞኛል እያለ ሰበብ ይደረድራል። ሰዓቱን በየ5 ደቂቃው ያያል። ምነው ይሄ ፀሐይ አልጠልቃለ ይላል። ለእሱ ረመዳን ማለት አለመብላት ብቻ ነው። የቁርአን ገጾች ሲገለጡ አይኑ ይዝላል። ነገር ግን ሶሻል ሚዲያ ላይ ሰዓታትን ሲያሳልፍ ድካም አይሰማውም። ረመዳን ለእሱ ባዶነት ነው። ረሃብ ብቻ ያተረፈበት፣ ስነ ምግባሩ ያልተቀየረበት፣ ከሰው ጋር ያለው ግንኙነት የሻከረበት የ30 ቀን እስራት ማለት ነው። በሌላኛው ገጽ ደግሞ ዘይነብ አለች። ዘይነብ ረመዳን ከመግባቱ ከአንድ ወር በፊት የይቅርታ ዝርዝር ታዘጋጃለች። ማንን ነው ያስቀየምኩት? ማን ላይ ነው ቂም ያዝኩት? ብላ ራሷን ትጠይቃለች። ዑመር ኢብኑል ኸጧብ እንደሚሉት ሐሲቡ አንፉሰኩም ቀብሉ አን ተሐሰቡ፣ ራሳችሁን ሂሳብ አድርጉ ሂሳብ ከመደረጋችሁ በፊት እንደሚባለው። ዘይነብ ስራዋን ስትሰራ ከሌላው ጊዜ በበለጠ ትተጋለች። ይህ ወር የበረከት ወር ነው፣ ስራዬም አምልኮ ነው ብላ ታምናለች። ረሃቡ ሲሰማት ጎሮሮዋ ሲደርቅ ወደ ፈጣሪዋ ትመለከታለች። አምላኪ ሆይ ይህ ጥማት አንተን ለማግኘት የምከፍለው ትንሽ ዋጋ ነው ትላለች። ማታ አፍጥር ለማዘጋጀት ስትቆም ለቤተሰቧ ብቻ ሳይሆን በሰፈር ላሉ ችግረኞችም የምታካፍለው ነገር ታስባለች። ለዘይነብ ረመዳን ፍቅር ነው። የቁርአን ቃላት በልቧ ውስጥ ሲዘሩ ይሰማታል። ሌሊት ላይ ለሶላት ስትቆም ዓለም ሁሉ ተኝቶ እሷ ከፈጣሪዋ ጋር ስታወራ የነፍስ እርካታ ታገኛለች። ረሃቡ ጥንካሬ፣ ጥማቱ ደግሞ ለፈጣሪ ያላትን ናፍቆት ይጨምርላታል። የረመዳን የመጨረሻ ቀናት ደረሱ። አህመድ ተገላገልኩ በሚል ስሜት የልብስና የጫማ ግዢ ላይ ብቻ ተጠምዷል። ለውጥ የለም። ያው ንዴት፣ ያው ስነ ምግባሩ አብሮት አለ። ዘይነብ ግን ታለቅሳለች። ይሄ የብርሃን ወር ሊለይብኝ ነው፣ በቂ ሥራ ሰራህ ወይ ብላ ትጨነቃለች። የዘይነብ ልብ ተገዝቷል። ንግግሯ ለዝቧል። ለሰዎች ያላት እይታ ተቀይሯል። የኢድ ቀን ሲመጣ አህመድ የተራበውን ሆዱን ይሞላል። ዘይነብ ግን የተራበችዋን ነፍሷን አርክታ ትለወጣለች። አህመድ ረመዳንን አልፎታል። ዘይነብ ግን ረመዳን ውስጥ አልፋለች። አህመድ ያተረፈው ረሃብ ሲሆን ዘይነብ ያተረፈችው ግን አዲስ ማንነት ነው። ውድ ተመልካቾቼ ታሪኩ የአህመድና የዘይነብ ብቻ አይደለም፣ የኔና የእናንተም ነው። ረመዳን በየዓመቱ ይመጣል። ግን ለውጥ የሚያመጡት መጾም የሚችሉት ብቻ ሳይሆኑ መለወጥ ለሚፈልጉት ብቻ ነው። ሆድህ ሲራብ ልብህ ይራራ፣ አንደበትህ ሲታሰር ትዕግስትህ ይፈታ። በዚህ ረመዳን የትኛውን ታሪክ ነው የምትፈጽመው? የአህመድን ወይስ የዘይነብን? ውድ ተመልካቾቼ ረመዳን ከፊታችን ነው። ተጠቅመውበት ከሚያልፉት ወይስ እንደ ዘበት እየቀለዱ ከሚያልፉት ሰዎች መካከል ለመሆን ተዘጋጅተናል?
እኛ የትኞቹ ነን? እስኪ በኮሜንት መስጫ ሳጥኑ ላይ ሐሳባችሁን አጋሩን። ምን አይነት ሰዎች መሆን ትፈልጋላችሁ? እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ እውነትም ለረመዳን ተዘጋጅታችኋል ማለት ነው። በሉ የሚመጣውን ረመዳን አብረን እንጠቀምበት። አብረን ስኬታማ እንሁን። አብረን የአላህን መንገድ አብረን የረሱልን መንገድ ተከትለን የአላህን ፊት ለማየት እንጓጓ። አላህ ከሚጠቀሙት ባሮች መካከል ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።